ሰላም ሰላም ጋይስ፣ አሁን ያለነው ሞያሌ ነው። ወደ ሀረር እንሄዳለን። ሰላም ሰላም ጋይስ፣ አሁን ያለነው ሞያሌ ነው። ሞያሌን የሚያሳየን ደግሞ ጀለስ አለ ቪዲዮ ይባላል። አሁን ያለነው የት አካባቢ ነው? አሁን ያለው መናኸሪያ ሰፈር ነው ያለው። ኦኬ። እና ወደዛ ማዶ ነው። ኦኬ። ባስ ነው ማለት ማታ ሌሊት መጥተን መጥቶ የሚያዘው ባስ እዛ ሰላም ባስ እዛ ጋር ነው ሲመለሱ ማለት ነው። የሆነ የራሳቸው ፎቅ አላቸው። ኦኬ። እዛው ትኬት የምትቆርጥበት እዛ ቦታ ላይ ነው የሚጭኑት። ኦኬ። አሁን የት ነው የምንሄደው? አሁን ወደ ሀረር እንሄዳለን። ሞያሌ ላይ ያለ ሀረር ትክክለኛው ሀረር ሳይሆን የሞያሌው ሀረር እንሄዳለን ማለት ነው። እሺ ጋይስ፣ ሞያሌ እንዳያችኋት ነው ወደዛ ያለውን አካባቢ። አሁን ደግሞ ያለነው የት ነው? ትንሿ ሀረር ወይ ደግሞ ፓላስ ነው ያለነው። እናሳያችኋለን ውስጥን። ከዛ በኋላ ደግሞ ወደ ትልቁ ሀረር እንሄዳለን ማለት ነው። ግዴታ እንዴ እሱን ካላይ በቃ ሞያሌን ሙሉ ለሙሉ ነው ዲስከቨር የምናደርግላችሁ። አሁን ደግሞ ወደ እዚህ ጋር የሚገኘው መሀኛ ገንዶ ጋር እንሄዳለን። ሆቴሉ እንደምታዩት ነው። በጣም ደስ ይላል ቫይቡ ምናምን ነገር አልጋው ነው ያረበደዋል። ጸዴን መልዶ ራሱ ማረፊያ ራሱ እዚህ ማግኘት ይችላል። እዚህ ሰው መጠቀም ብዙም አይጠቀምም። ዊርድ ሆናል ራሱ አይተዋል። ብዙም ሰው አይጠቀምም። እቺኛው አለትን ለመለመጃ፣ ያኛው ደግሞ በጣም ለሚችል ሰው ማለት ነው። እዚህ ጋር አሳዎች ምናምን ብዙ ነበሩ። አሁን ወጥተው ነው። እዚህ ጋር ራሱ በጣም ያምራል። ውሃ ውስጥ የሚገኝ ነገር ምናምን ድንጋይ እና በጣም ነው የሚያምሩት። በጣም ነው ደስ የሚለው። ሞያሌ ቢሆን ከፍታ የለውም። አይ እዚህ ጋር እንኳን ያን ያክል ነው። እስቲ ጋይስ የሞያሌ ቢሆን እንየው። አሁን ደግሞ ቪው ከዛ ፎቅና ሌላ ፎቅ ውስጥ ነው የምናየው። ቆይ ቪው ያሳየን ፎቅ አለ እዚህ ጋር ትንሽ ብዙም አይታይም። ነገር አይታይም፣ ግን አሪፍ ነገር ትልቅ ምናምን እዛ ጋር ትንሽ ብንሄድ ነው። ኦኬ። ላይ ትንሽ ነኝ እዚህ ጋር ሰፈሮች እንሄዳለን። ከትልቁ ነው በጣም ቪው ያለው ወይስ ትንሽ የሚባለው? የዚህኛው ነው በጣም ቪው ያለው ወይስ እዛኛው? አረ ይተራራስ ያኛው ነው። ያኛው ግሪን ኤሪያ ነው ትልቅ ነው። አልጋዎቹ ቤት ነው የሚያታክሉት ማለት ነው። ዋጋቸው እንዴት ነው? ዋጋው 2000 ነው። 2000 በጣም አሪፍ። እዛ 2005 ነው ያዙ ለሁለት እሺ ጋይስ፣ እቺ ትንሿ ሀረር ወይንም ደግሞ ትክክለኛ ስሙ ምንድነው? ፓላስ ወይም ትንሿ ሀረር ይሄን ይመስላል። አሁን ደግሞ ወደ ትልቁ ሀረር እንሄዳለን። እዛ ያለው ቪው በጣም እንደሚያምር ተነግሮናል። እንሂድ። ጋይስ አሁን እንግዲህ ኦልሞስት ከሞያሌ ላይ ጫፍ ላይ ነው ያለ ነው እና ፓራዳይዝ ሆቴል ወይንም ደግሞ ከኬላ አጠገብ ኬላ የምን ኬላ ነው ያለ? ጉምሩክ። ኦኬ። እዛ አካባቢ ነው ያለ ነው። ከዛ ትልቁ ሀረር ነው ማለት ትልቁ ሀረር እናሳያቸዋለን በቻልነው መጠን። ይመቻችሁ።
ፓርኪንግ ቦታ ነው። ኦኬ አሁን ፓርኪንግ ቦታ ነው ያለው። ስዊሚንግም በዛ በኩል አለ። ኦኬ ስዊሚንግ ፓርኩ ማለት ነው። ኦኬ ስዊሚንግ የልጅ እና አዋቂ ያለው ሁለት ነው። ለየብቻ ነው። ለየብቻ ሳይሆን አንድ ላይ ሲሆን ያኛው ተከልሏል። በገመድ ነው የታሰረው። ኦኬ ሶ ይህ የሞያሌ በጣም ምርጡ ቦታ ነው ማለት ነው። በቃ የወጣቶች መናፈሻ፣ የትላልቅ ሰዎች ህፃኖች ሁሉ መጫወት የሚፈልጉት እዚህ። ኦኬ እዚህ መሄድ ማለት እንደ ብርቅዬ ቦታ እንዲህ በጣም የምርም ወጣን ምናምን በጣም የሚገርም ቦታ ነው። ያው ስዊሚንግ ፑሉ ጋር ደረስን። አልጋውም በዚህ በኩል አለ። አልጋዎቹን ማሳየት አንዱ አልጋ ያምን እንደሚያክ እንዲህ የራሱን ይካተል እንዲህ ራሱ ነው እንዴ ጋይስ። እንግዲህ አሁን ያለነው ሌላ ቦታ ሳይሆን ከሀገር ውጭ ሳይሆን ሞያሌ ላይ ነው። ሞያሌ ላይ ትልቁ ሪዞርት ላይ ነው ያለነው። ኢማጂን ጋይስ ሞያሌ ላይ እንደዚህ አይነት ቦታ ይኖራል ብዬ ኤክስፔክት አድርጌ አላውቅም። ብዙዎቻችሁም በእርግጠኝነት አዲስ ነው የሚሆንባችሁ። እንግዲህ እንደምታዩት ነው። እዛ ምናምን ማደሪያዎች ምናምን ደግሞ በደንብ አሪፍ ቦታዎችን እናሳያቸዋለን። የህፃኖች መጫወቻም እዛ ጋር አለ። ኦኬ ምንም ገብተና እናያለን ማለት ነው። ለዛ እዚህ ጋር ደግሞ ትንሽ ምግብ ማብያው ያምር የራስ ከዛ ቦታ ቪው ይመቻል። ከዛ ወደዚህ በጣም ነው የሚያምረው ጋይስ። ተፈጥሯዊ ነገር ነው። በጣም ነው የተመቸኝ። ከዛ ጥልቅ ነው በጣም። ኦኬ ስንት ነው ግን ለመዋኘት የሚፈልግ ሰው መዋኛ ታውቀዋለህ? መዋኛ ስንት እንደሆነ? 300 ብር 300 ብር አዴ ነው አፍሮ የሆነ ፕሬስ ነው። ያው እንደ ሀገሩ ነው የሚከፈለው ታውቃለህ። ባደገች ቁጥር ያው ሲያስተካክል አረ በጣም አሪፍ ፕሬስ ነው። ሻወር መታጠቢያ ቦታ እዛ። ኦኬ ነገ ምናምን እንደተወራባት አንዳንዴ ትልቅ ባለስልጣናት ሲመጡ እዚህ ነው የሚያውቁት ቦታ በጣም ሴፍቲ ነው። እና እዚህ ጋር እንደ መድረክ ነው ይሄ ቦታ። ካየኸው አውቆ አይደለም እንዲያተሰራው ሶ የሆነ ስብሰባ ምናምን ሲኖርም እዚህ ማስተካከል ይችላል። የሆነ ፕሮግራም ሲኖርም እዚህ ፕሮግራማቸውን ማዘጋጀት ይችላል። አንድ ሰው መከራያው ትንሽ ውድ ነው። እሱማ ግዴታ ነው። ዶጅም ስለሆነ ውድ ይሆናል። እና ይሄ ወደ አልጋ መግቢያም በዛም መስመር አለ። ተጋባለች። አልጋቸውንም ማየት እንችል ይሆናል። የሚሰራልህ ነገር ራሱ ሲጠበስ ማየት ትችላለህ። አረግ ቆማ እዛ ጋር ነው። ምንም የሚደበቅ ነገር የለም። ሶ ኦፕን ኪችን ነው ያለው ጋይስ። አሁን እንደነገረና ሶ ምግብ ኩክ ሲያደርጉ ምናምን ማየት ትችላላችሁ። ሲያምር የምር አንድ ቤት አይመስልም? ፓስወርድ አለው። ደውሉ። ኦኬ እቺ መደወያው ነው። እዚህ ጋር መደወያ መጥሪያ ያኛው አልመጣም እንጂ እንዲህ የሚከፈትበት እዚህ ጋር ካርድ ማለት ነው። በጣም እና ይለያል። በቃ በዚህ በጣም የሚያምር ጋይስ። በቃ የተመቸኝ ነገር ግሪኑም በጣም ነው የተጠቀሙት። በጣም ተፈጥሮም በጣም ነው የተጠቀሙት። እና ልማት የሚባለው እዚህ ነው ያለው። በጣም እንዲህ ሌላ ቦታ ይሄ ሲጀምር አሁን ሰው ዝም ብለን ብንቀርጽ ሙሉ ያምር አቢብ መጣ ደግሞ እኔ እርግጠኛ ነኝ ይሸልመዋል። እንዲህ አልመጣም እስካሁን እስካሁን ይመጣል። እና ይሄ ነው ቦታው። ያው አልጋው ነው። አልጋውን ራሱ አየሁት ጋይስ። እንግዲህ አልጋው ማረፊያው ይሄን ይመስላል። እዚህ መጣችሁ ማረፍ ትችላላችሁ። ፕራይሱም አይ ቲንክ አሪፍ ነው በጣም። ቴሌቪዥን አለው፣ የራሱ ቲቪ አለው። እዚህ ጋር አረቢያን መጅልስ አለው። ብቻላችሁ ፋሚሊ ጋር ራሱ ሁለት ሰው በላይ ሞን ሻወር ሽንት ቤትም በዚህ ሻወር ሽንት ቤት ጽድት ያለ ሻወር ሽንት ቤት ስፓታላት ሶ ሞያሌ አንድ ቀን ስታርፉ ራሱ እዚህ ቦታ መምጣት ይችላል። የምር እዛ ቶኬት ባይዘው 2500 ብር ነው። እዚህ 2500 ብር በላይ ሆነም ሶ እዚህ መጣችሁ ነው በዞም ይሄን የመሰለ ቪዲዮ ያያችሁ በጣም እና እዚህ እንትን ምናምን የተቆጠበ ቦታ ነው ለመዋኘት። የሆነ ትናንሽ ኬኮች የሚሰወዳበት ነገር ዝም ብለህ እዚህ ቲኬት የሚቆረጥበት እና መዋኘት እዛው ቁጭ ብለህ የሆነች ነገር ኬክ ምናምን ተጠቃቀማት ነገር ሲያምር ግን አልተገሪ ትልቁ እንትን በዚህ ነው የሚገባው።
ዋናው ጋር ገና አልደረስንም። ይሄም ሌላ ነው። ቤቱ በጣም በቃ እንዳልኩ ከውጭ ሲታይ ትንሽ ይመስላል። ኧረ በጣም እኔ ውጭ ላይም አውጥቻለሁ። እኔ በጣም በቃ ብዙ ሰው ወጣቶች የሚከራዩት ለሰርግ ራስ ማስመት ነው። ያ የልጆች መጫወቻ ነው። እዛም እንሄዳለን። ያ ብዙ የሚጠቀሙት ለስብሰባ ነው። የኛው ደግሞ ለሰርግ ምናምን ነው። በጣም እንትን ደስ ይላል። እንደውም አሁን ወንበሮቹ ምናምን ቀይሩ እንጂ መጀመሪያ ተሰባብሮ ነው መሰለኝ። ወንበሩ መቀየር አለበት። ይሄ እንዴት ነው? አላህ ወንበሩ መቀየር አለበት። ይሄ ነበር ድሮ እንትን ነበር ጸዴ ነበር። ምን እንደሆነ አላውቅም። እኔ እንጨት ነው ደግሞ ያኛው የእንጨት እንደዛ ነው ነገር ለዚያመር። ከዛ ደግሞ የህፃናት መጫወቻው ጋር ደረስን ማለት ነው። የህፃናት የሚነጠር አለ ምናምን። የሚነጠረው አሁን ተከልክሏል። ኦኬ ለምን ተበጠሰ? ዙሪያ ላይ ያለው ነገር ከዛ ውጪ ይኸው መጫወቻው ይሄ ነገር ይነፋል። ይሄ ጋይስ እንግዲህ እንደምታዩት ትላለህ ሰጎን ጋር ለመጀመሪያ ጊዜ ነው ሊቀርቡ ነው። እኔ በጣም ያስፈራራል። በጣም ነደገ ይጠቅነው ያረጋግጥ በጣም አደገ። አሁን ማጣጣት ነው የመጣው ማራይ እናቴ ይሄን ነው ተቆመት ያኔ ሲመጣ እንዴ አሁንማ ሲያስፈራራ አሳያቸው። ደግሞ ሌላ ነገር አይበላም እኮ ይሄን ይጨት ነው። አይፈራው መንካት ይቻላል እንዴ? ምንም አይበላም። መንካት ይቻላል እንዴ? እንደዚህ ትነቀው ምን ይሄ ለምዷል ብቻ ይነካል። ታውቀው ይሄ አታይም? ዋው እኔ አለፈው ይሄው እስቲ ኦኬ ይሄው የከተወድኛት አይደስ ትላለች። ለምዳለች ጋይሲያንስ እንግዲህ የሚገራርም ነገር ነው ያየሁት። ፓራዳይዝ ሆቴል ወይንም ደግሞ ትልቁ ሀረር ጋር ኦስትሪጅን መንካት ችለናል። ሰጎንን ትልቁን ሰጎን መንካት ችለናል። እና ደግሞ በጣም ግሪንነቱ ተፈጥሮ ምናምን በጣም ያስደነቀኝ ቦታ ነው። ወጣ ያለ መሆኑ ራሱ ደስ ይላል። አንድ ደስ የሚል ነገር ነው በጣም እና ተፈጥሮን በጣም የተጠቀሙበት ትልቅ ስዊሚንግ ፑል በቃ ሞያሌን በደንብ ውበቷን የሚያሳይ ቦታ ነው። ጀመረ የሱ ነው ክሬት ያደርጋሉ። መጀመሪያ ትንሽ የሞከረ አየሩ ሰሞች መሰለኝ ከፍ አረጋው ትንሽ የኔ ነበር። ይሄ ያኛው አንደኛ ያልኩ የሱ ነው። ሁለቱም እንዴ? አዎ ያንተ መጀመሪያ ያቺ ላይ ነው ሙከራ። ከዛን ሰው በጣም ሲመጣ መዋኛ ገንዳ ምናምን ተመጣጣለ መሰለኝ። ኦሬዲ ወደዚህ መጥቶ ነው። በጣም ነው የሚያምረው የኛው መዋኛ ገንዳ። ያኛው ቦታ አላገኘም። ኦኬ በዛች ቦታ ራስ አላየም። ቤትም እየሰራ ነው ነገር ማለት ቦታው ነው። ያ ቦታው አልተመቸውም። እስማም ይሄና በቃ ተፈጥሮን በጣም ነው የተጠቀመበት። በጣም ማለት ደስ ነው የሚል መንፈስን እና አዲስን መጣ ተረጋጋለሁ። በጣም ጋይስ እዚህ ማረፍ ትችላላችሁ። ባይዘው ሞያሌ ሲመጡ የመረና እዚህ ማረፍ ይችላሉ። ያው የባጃጆች ማድረጉት አረ ምን አባቱ ነፃነት ያስፈልጋል እና ቼክ አድርጉት ቦታውን። በጣም ተመችቶኛል። እኔ ይመቻችሁ። ጋይስ እንግዲህ አሁን የግመል ወተት እየሞከረ ነው። እንደምትችል ታረጋዋለሁ። እኔ ውስጤ ነው ምን ምንድን ነው የምሞክረው? ይሄ እየተፈላ አይደለም ጥሬ ነው። ትኩስ ወተት ነው። ጠዋት የታለመ አማርኛ ጠፋብኝ። የታለበ ጋይስ እንደምትጠጣ ተቅሉቅ ታጠቃ ተቅሉቅ ለኪ ጸዴ ነው ጋይስ። የተፈላ የላም ወተት ነው የሚመስለው ጋይስ። እንግዲህ ቲኬት መቁረጥ ስትፈልጉ ደግሞ ሰላም ባስ ቲኬት እዚህ ነው የምትቆርጡት። ከላይ ይታያችኋል። አንደኛ ላይ ሰላም ባስ ይላል። ቦታው ደግሞ ከትልቁ መስጊድ
በዚህ በኩል አለ ትልቁ መስጊድ ጋር አለ። ወደዚህ እዚህ ጋር መናኸሪያ በጣም ቅርብ የሆነ ከመናኸሪያ በተለይ በእግር ነው ወጣት ያለ መናኸሪያም ወደዚህ ነው። ለመናኸሪያውም በጣም ቅርብ ነው። ከዛ ውጭ በትልቁ መስጊድ በዚህ በኩል ከሆነ እዚህ ጋር መጣችሁ የሆናቸው ነገር ቲኬት ቡክ ማድረግ ትችላላችሁ ማለት ነው። እሺ ጋይስ አሁን ደግሞ የመናኸሪያ ገበያ ላይ ነው ያለ ነው። ዋናው ገበያ ነው ይሄ። ምንድን ነው ዋናው ትልቁ ገበያ ማለት ነው። ላይ ሰልባጅ ነገሮች እና ልብሶች፣ ጫማዎች የሚገኙበት ቦታ ማለት ነው። ኦኬ ኦልሞስት ፈልገው ጃኬቶች፣ ኦኬ ሙሉ ነገር በርካሽ ዋጋ ኦልሞስት ኬንያ ላይ በምታገኙበት ዋጋ ሞያሌ ላይ ይገኛል። በጣም ሊቀንስ ይችላል። ለምን ሆነ? እኔም በጣም የሚገበኝ ነገር እሱ ነው። እስቲ ጋይስ ለማንኛውም ፕራይስ እንጠይቅ። ሰላም ነው። ጫማዎች ስንት ናቸው? ብዛት ነው ወይስ ፍሬ? ብዛት ሲሆን ስንት ነው? ከሰዎች እንዴት ነው? ብዛት 350 ደረጃ አላቸው። ብዛት 350 ደረጃ አላቸው። ምን ስንተኛ ደረጃ ናቸው እነዚህ? ይሄ ባለ 350። ይሄ ባለ 350። ኦኬ የህፃናት ጫማዎች ናቸው ሁሉም የህፃናት ናቸው። ኦኬ እነዚህ 250 የኛው 350 ማለት ነው። ማታ ከዛም ሊቀንስ ይችላል። ደረጃ አለው። 100 ማታ 100 የሚሆናል 150 ምናምን በቃ ራሱ ጫማው ማለት ነው። ሰዎች እዚሁ ኦኬ ቻሌንጅ በሉ በቃ ይቻላል። 150 ልክ እንደ ጨረታ ማለት ነው። አዲስ አበባ ይቀንሳል። ማታ ከሆነ ደግሞ በጣም ይቀንሳል ማለት ነው። ሌሊት ነው ማታ ነው? ማታ ኦኬ አንድ ሰዓት ጀምሮ እስከ 2 ሰዓት 3 ሰዓት እንደዛ። ጋይስ እንግዲህ እዚህ ጋር ጃኬቶች፣ ሱሪዎች በቃ የሌለ ነገር የለም። እዚህ ጋር እንደዚህ አይነት ጃኬቶች ሱሪዎች ስንት ነው የሚሆነው? እዚያ በዛ ቢባል 300 ብር ያልፋል። ከ300 አልኩማ። እነዚህ ጋይስ እያያችሁት ነው። ይሄ ስንት ነው? ኤኒዌይስ ጋይስ ጂንስ ጃኬቶቹ የሚገኛሉ እና ወላሂ የማይገኝ ነገር የለም። ጫማዎቹ ምን አብዛኞቹ ከ500 ብር በታች ጫማዎችን ቲምበርላንድ ልጠይቃላቸው። ቲምበርላንድ አይደለም ግን ቲምበርላንድ ይመስላል ግን አይደለም። ትንሽ ግን ሰልባጅ ጫማ ይሆናሉ። ይሄ ደግሞ የተመረጠ ስለሆነ የተመረጡ ናቸው። ገበያው ጥልቅ ድረስ ነው። እዚህ ጋር ሴቶች ቱታ ምናምን አየህ እስኪ የምትለበሰው እነዚህ ስንት ነው የሚሆኑት? ትንሽ ብር ነው ይሄ በቃ 100 200 አያልፍም። 100 እንደተስማማኸው ነው መከራከር ማለት ነው። ድረስ ነው መከራከር። አልፈልግም ማለት ጥለህ ሄደህ ሌላ ቦታ ማየት። ኦኬ አይተህ የሁሉም ፕራይስ ሆነ እኩል ከሆነ እና ካልተባልክ ምናምን ነው መግዛት ያለብህ እንጂ ቶሎ ባገዛ ራሱ ተመራጭ ነው። አንዳንድ ነገር ሶት ተሄደ ምናምን ይላል። ኦኬ የሌለ ነገር የለም። ወደዛ ደግሞ ጫማ ብቻ ነው ያለው። ትንሽ ጠጋ እዚህ ጋር ሸሚዞች አሉ። ሶ ጋይስ ከ500 ብር በታች ስለሆኑ ልብሶች አብዛኞቹን በቃ መሸመት ይችላል። ጫማ ብዛት ምናምን ብለህ እስከ 2 ምናምን ልታረጋቸው ትችላለህ። 250 ሰላም ነው። ቲሸርቶችም ይቀንሳሉ። ጫማዎች ስንት ናቸው? ጫማው ስንት ነው? እሺ ጋይስ እዚህ ጋር ሳውንድ ኦፍ ሆነብን ነበር፣ ግን ምንድነው እያለኝ የነበረው አብዛኛውን የጫማ ጨረታ ምናምን ልክ እንደ ቃል ጨረታ የሚኖረው ወደ ማታ ነው፣ ጠዋት ሳይሆን ማታ ላይ ስትመጡ እራሳቸው በጣም በርካሽ ዋጋ እየጠሩ እና ዋጋውን እየተናገሩ እንደ ጨረታ ተጫርታችሁ መውሰድ የምችሉበት ታይም አለ እያለ ነበረ። ከዛ በተጨማሪ ደግሞ በተጠራበት አይገዛም። ሞያሌ ላይ ምንም ነገር በተጠራበት አይገዛም። ግዴታ የትኛውንም እቃ ስገዙ መከራከር አለባችሁ። እሱንም ከግምት ውስጥ ማስገባት እንዳለባችሁ እየነገረኝ ነበረ። ጋይስ እኔም ካየሁት ዋጋ አንጻር አሁን ላይ የኬንያ ሽልንግ ትንሽ ውድ ስለሆነ ወደኛ ስንመተው ላይክ ተሽሎ ነው ያገኘሁት ዋጋ። ኬንያ ላይ ካለው ዋጋ አንጻርም ተሽሎ ነው ያገኘሁት። ኬንያ ላይም በ500 ሽልንግ ነው የምትገዙት። 500 ሽልንግ ማለት በእኛ ኦልሞስት ወደ 700 ምናምን ብር ነው፣ 800 ብር። ከዚህ በ500 ብር ጀምሮ በጣም ኦሪጂናል እና አሪፍ ጫማዎችን የምናገኝበት ቦታ ነው ማለት ነው። ከዲዱያንስ ጋር የመጣ ነው።
ጋይስ ይህ እንግዲህ የኬንያ 1000 ሽልንግ ነው። ይህ ማለት ትልቁ ብር ማለት ነው። ከዛ በኋላ 500 ይከተለዋል። ይህ ደግሞ ሁለተኛው ትልቁ ብር ነው። ከዛ በኋላ 200 ነው የሚቀጥለው። ይህ ደግሞ ሶስተኛው ትልቁ ብር ነው የኬንያ። ከዛ በኋላ 50ም አለ 100ም አለ ማለት ነው። 50 ብር ማለት ይሄ ነው። ከዛ ደግሞ 100 ብር ማለት ደግሞ ይሄኛው ነው። ሶ የኬንያ ብር ይህንን ይመስላል ማለት ነው። ገንዘብ ኤክስቼንጅ አድርገናል። አሁን የኬንያ ብራችን ይዘናል። መጫወች ጋይስ እንግዲህ ሞያሌ በትንሹ እችን ትመስላለች። ቪዲዮ በደንብ አሲስት ያደረገናት ያሳየን የነበረው ሞያሌን እሱ ነው። ሶ በሌላ ጊዜ ደግሞ በሰፊው እንሰራበታለን በደንብ በአሪፍ ሁኔታ። እዛ ሆቴሉም ጋር አድረን መዋኛ ገንዳውን እየተጠቀምን ምናምን ሌሎችንም ቦታዎች የቀሩ ቦታዎች ካሉ ደግሞ ቀጣይ ስንመለስ እንሰራለን። በጣም ቴንኪው ማን